እያንዳንዱ ክርስቲያን የሚፈራ ሰው ነበር የጠርሴሱ ሳውል። ቤተሰቦችን ወደ መደበቂያቸው የሚያሳድድ ሰው፣ ከሊቀ ካህናት በተቀበለው ስልጣን ወደ ቤቶች እያጋፋ በመግባት አማኞችን እየጎተተ አውጥቶ ወደ ወህኒ ይጥል ነበር። እግዚአብሔርን እያገለገለ መሆኑን ያምን ስለነበረ ለወንድና ለሴት ግድ አልነበረውም። ነገር ግን ወደ ደማስቆ በሚወስደው መንገድ ሳኦል ሰውን እያድን አልነበር፣ ይልቁንም በስክጋ ሊታደን ተቃርቦ ነበር እንጂ። ሳኦል የመጀመሪያው ክርስቲያን ሰማዕት እስጢፋኖስ በድንጋይ ሲወገር እዚያ ተገኝቶ ነበር። በእስጢፋኖስ ግድያን ተስማምቶ ነበር። ነገር ግን ሳኦል በዚያ አልረካም። ክርስቲያኖችን እንቅስቃሴያቸውን ጨርሶ ለማጥፋት ቅናት ተጠናወተው። በየቀኑ የኢየሱስን ተከታዮች ያለ ርኅራኄ ያሳድድ ነበር። በኢየሩሳሌም በየቤቱ እየዞረ ኢየሱስ ጌታ ነው ብሎ የሚመሰክረውን ሁሉ እየጎተተ ያወጣ ነበር። ነገር ግን ኢየሩሳሌም ብቻ ለበቃው። ደብዳቤ ስጡኝ አላቸው ለሊቀ ካህናቱ። ወደ ደማስቆም ሄጄ የኢየሱስን ተከታዮች አግኝቼ አስሬ ለፍርድ ላምጣቸው አለ። በስልጣኑ ተመክቶ በቁጣ ተሞልቶ ሳኦል ወደ ደማስቆ ጉዞ ጀመረ። ነገር ግን ሰማይ እየተመለከተው መሆኑን አላወቀም ነበር። እኩለ ቀን ገደማ ሳኦል ወደ ከተማ ሲቃረብ የማይታመን ነገር ተከሰተ። ከሰማይ የመጣ ብርሃን ከቀትር ፀሐይ ይልቅ የሚያበራ በዙሪያው በር። የብርሃኑ ኃይል መሬት ላይ ዘረረው። ከዚያም ድምፅ መጣ። ሳኦል ሳኦል ለምን ታሳድደኛለህ ሲል ሳኦል እየተንቀጠቀጠ ግራ በመጋባት ጌታ ሆይ አንተ ማን ነህ ሲል መለሰ። አንተ የምታሳድደኝ እኔ ኢየሱስ ነኝ። ተነስተህ ወደ ከተማ ግባ፣ በዚያ ታደርገው ዘንድ የሚገባን ይነግርሃል የሚል ድምፅ ሰማ። አብረውት የነበሩት ድምፅ ሰምተው ነበር፣ ነገር ግን ማንንም አላዩ። ሳኦል ከመሬት ተነሳ። አይኖቹን ሲከፍት ግን ማየት አልቻለም፣ ታውሮ ነበር። ያ ብርቱ ሳኦል እንደ ሕፃን እጁን ተይዞ ወደ ደማስቆ ገባ። 3 ቀን ያህል ሳይበላና ሳይጠጣ በአካልም በመንፈስም በጨለማ ውስጥ ተቀመጠ። በዚሁ ከተማ በሌላ ስፍራ ሐናንያ የተባለ ታማኝ የኢየሱስ ተከታይ በጸሎት ተንበርክኮ ሳለ ራእይን አየ። ሐናንያ ሆይ ተነስተህ ቀጥተኛ በሚባለው መንገድ ሂድ፣ በይሁዳ ቤት የጠርሴሱን ሳኦል ፈልግ፣ እርሱ ይጸልያልና። ሐናንያ ደነገጠ። ጌታ ሆይ ይህ ሰው በቅዱሳን ላይ በኢየሩሳሌም ያደረገውን ብዙ ክፋት ነገር ሰምቻለሁ አለ። ጌታም ግን እንዲህ ሲል መለሰለት፣ ሂድ፣ የሰው በአሕዛብና በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ስለ ስሜ ስንት መከራ ሊቀበል እንደሚገባው እኔ አሳየዋለሁ አለ። ታዛዡ ግን ፈሪው ሐናንያ ሄደ። የቤቱ ደጃፍን ሲከፍት የአስፈሪው የጠርሴስ ሳኦል ታስሮ ደክሞት ተዋርዶ ተቀምጦ ነበር። ሐናንያም እጆቹን በሳኦል ትከሻ ላይ አሳርፎ ወንድሜ ሳኦል ሆይ በመጣበት መንገድ የታየ ኢየሱስ ዓይኖችን እንዲበራና በመንፈስ ቅዱስ ትሞላ ዘንድ ላከኝ አለው። ወዲያውኑ እንደ ቅርፊት ያለ ነገር ከሳኦል ላይ ወደቀ፣ ማየትም ቻለ። ነገር ግን የተመለሰው ሥጋ ዓይኖቹ ብቻ አልነበረም። ሕይወቱን ሙሉ አቅጣጫ ቀየረ። በአንድ ትንፋሽ ሳኦል የክርስቶስ ጠላት ከመሆን የምሕረት ዕቃ ወደ መሆን ተለወጠ። በዚያኑ ቀን ተጠመቀ። ከጥቂት ቀናትም በኋላ ሳኦል በምኵራቦች ውስጥ ኢየሱስ የእግዚአብሔር ልጅ ነው ብሎ መስበክ ጀመረ። ሰዎች ተገረሙ። ይህ ሰው በኢየሩሳሌም አማኞችን እያሰቃየ የነበረው አይደለምን አሉ። ነገር ግን ይህ የተሳሳተ መረጃ አልነበረም፣ ተአምር ነበር እንጂ። አሁን የቀድሞ ወዳጆቹ ጠላቶቹ አዳኙ እየታደነ ሆነ። ሊገድሉት አሴሩ።
ነገር ግን ከተማዋ ተኝታ ሳለ አዲሶቹ የክርስቶስ ወንድሞቹ ሳኦልን በቅርጫት አድርገው በቅጥር በኩል አውርደው በሌሊት አመለጠ። ቀደም ሲል ሳኦል ተብሎ የሚፈራውን ሰው በኋላም ዓለም ሁሉ ጳውሎስ በሚለው ስም አወቀው። ሳኦል የዕብራይስጥ ስሙ ነበረ፣ ከፈሪሳዊነት ኩራቱ ጋር የሚያገናኘው። ጳውሎስ ግን የሮማው ስሙ ነበረ፣ ይደርስላቸው ለተጠራቸው ዓለም የሚሆን ሰው። ከዓመታት በኋላ ጳውሎስ እንዲህ ሲል ጻፈ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር ልጁን በእኔ ውስጥ ሊገልጥ በወደደ ጊዜ ከሥጋና ከደም አልተማከርኩም። ጳውሎስ በአንድ ወቅት ሊያጠፋው ለነበረው ወንጌል ሕይወቱን አሳልፎ ሰጥቷል። ምክንያቱም ኢየሱስ ልብን ሲቀይር እንዲሁ አያጸዳው፣ ይልቁን አዲስ ተልእኮ ይሰጥቷል እንጂ። አሜን።